ቀርጬሻለሁ ምናምን አላለሽም አይደል? ይሄ አንቺ ነው ብዬ አፖስቷለሁ ነው እንጂ ያለው አልቀረጸኝም። ማለት እንዳልቀረጸኝ እርግጠኛ ነኝ። ዱባይ ከሆነ ለምን አልከሽም? እሷ ሳውዲ ሆና እንዴት ነው ዱባይ የምትከሰው? ዱባይ ድረስ ተሳፍራ ሄዳ ነው የምትከሰው? በምን አቅሟ አንዲት ጠፍታ በባህር ሄዳ የምትሰራ ህገወጥ ራቁት ፎቶ የተያዘብኝ ብላ ሄዳ የምትከሰው? ምንድን ነው የምታወሩት? ባለሀብት መሰለቻችሁ እንደ ሄዳ ትኬት ቆርጣ ዱባይ ሄዳ የምትከሰው? እሺ እንጠይቅልሽ፣ እኛ ቁጥሩን ትልኪልኛለሽ እንጠይቀው። ልጁ ሲጀምር ማለት ነው ብታወሪው አንቺ ለራሱ ሌላ ወሬ ነው የሚያወራብሽ። ማለት ሳያውቅ አንቺነትሽን ሌላ ነገር ነው እንጂ የሚያወራው እንደዚህ ምናምን ኬርለስ ነው ሲጀምር። እሺ ታዲያ ምንድን ነው የምትሰሙት አንቺ? ኦልሬዲ ለቆ የምሬ ውዶችዬ፣ ከእንደዚህ አይነት ነገር ግን ተቆጠቡ ሴቶች። የምሬ ነው። የፈለገ ወንድ ልጅ የፈለገ ብትወዱት ቢወዳችሁ ራሱን ይጠነቀቃል፣ ራሱን ቆጥቦ ነው የሚኖረው። ሴት ግን ከወደደች በቃ ለዘላለም እየወደዳት የሚኖር መስሎ የሚታየት ነገር አለ። የምሬን ነው። የሴት ልጅ ይሆን ስስት ያለ ነው። ለምን እንደሆነ አላውቅም። አንዴ ከወደደች በቃ ሁሉ ጊዜ ዘላለማዊ ይመስለናል ያ ወንድ ማለት ነው። እና ይሁን ሊሆንም እኮ ይችላል፣ አይታወቅም። የትዳር አጋር ብዙዎች አሉ። ብዙ አመት አሁን እናቶቻችን ብዙ አመት በፍቅር ደረጃ የሚኖሩ አሉ። ከነሱ አሁን እንደው አሁን ዘመን ላይ ግን እንደዛ አይነት ነገር ስለሌለ ግን አሁን ሁሉም ነገር ማስረጃ በቃ ሰው ሲጣላ ማስረጃ ያስቀምጣል። ገና ለገና ስንጣላ አውጣዋለሁ ብሎ የሚያዘጋጀው ነገር ዘመን ላይ ደርሰናል። በጣም ያስጠላል ግን በጣም ማለት ነው። ግን ቢሆንም ግን ሴቶች ራሳችሁን ጠብቁ። የምሬን ነው። ስትወዱ ልክ ያለው በቃ ቅጣችሁን አታውጡ። እኔ እንጃ ክብራችሁን ጠብቃችሁ ባለ በቃ በስርዓት መንገድ ፍቅር መቀጠል እኮ ይቻላል። እንዲህ ቪዲዮ እስከ መቅረጽ እንዲህ ምናምን በኋላ ላይ መሸማቀቅ። ቤተሰብ እንግዲህ ይችልሽ ለህቴ ልኮታል አለች። አያድርስ ነው በእርግጥ ቤተሰብ ምንም ነገር ቢደርስ በልጁ ምንም ሊያደርግ አይችልም። ግን ለምን ይሄ ይሆናል? ከእንደዚህ አይነት ነገር ብንቆጠብ ብዬ እላለሁ። እንቀጥል ደግሞ የምትለውን እንስማት። ግን ከባድ ነው። ኦልሬዲ ለቆብሻል። እኔ ይለቀቅ አለቅም። ለሲስተር ግን ልኮታል። ለሲስተር ለቤተሰብ ምናምን ልኮታል። ምን አሉ ቤተሰቦች? ቤተሰቦች አልደውልኝም። ለሲስተር ልኮታል። ትናንትናም ለወንድምሽ ልኳሉ እያለ ነበር። እንዲያዝ ነበር የምፈልገው ከቻልሽ ማለት ነው። እንዲያዝ ለዛማ አንቺ ክስ መመስረት አለብሽ። ደግሞ የምትኖሪው ሳውዲ ነው፣ እሱ ያለው ዱባይ ነው። ይህ ውዶች ይህቺ ልጅ እንግዲህ አስቡት፣ ለቤተሰብ ልኳል ብሎ አስፈራራት። አሁን ደግሞ ብር ይሄን ያህል ብር አምጪ፣ ይሄን ያህል ብር ካላክሽ ለዓለም ሁሉ ለቀዋለሁ ብሎ ሊያስፈራራት ፈልጎም ሊሆን ይችላል። አስቡት፣ ብዙ አደጋ ላይ ነው እንደዚህ አይነት ነገር የገባችሁ ይህቺ ልጅ እንደሰማችኋት ማለት ነው። እና ከእንደዚህ አይነት ነገር እባካችሁ ተቆጠቡ። ሴትነታችሁ ክብር ነው። እውነቴን ነው። እንደው የሆነ እብድ ያለ ፍቅር ላይ ስንሆን የምናደርገውን አንጣ። ሴቶች ለራሳችሁ ነው። ሴት ልጅ ክብሯ ነው። በቃ እውነቴን ነው የምላችሁ። ይሄን ነገር ለሁሉም እንዲዳረስ እናንተም ሼር አድርጉት። የተሰማችሁን ነገር ደግሞ ኮሜንት ላይ አስቀምጡ። ለሌላው እንዲካፈል ይሄን ነገር ሼር አድርጉ። እውነት በጣም ከባድ ነው። ከእንደዚህ አይነት ነገር ተቆጠቡ ተብሎ ስትይ ይነገራል። እኔ ሀቢባን በጣም የማደንቃት ነገር ተቀላሽ በህግ በጣም ትተማመናለች ማለት ነው። ያለ ህግ ያለ ምስክር ያለ ማስረጃ ምንም ነገር አትንቀሳቀስም። እና ለልጆች ደግሞ ትመክራለች። አረብ ሀገር ላሉት ሴቶች በጣም ነው የምትመክረው። የማደንቅላት ነገር ማለት ነው። እና እየተመከረች ደግሞ እናንተ እዛ ጋር ሀቢባ ቤት ስንት ህዝብ አለቁ። ትምህርቱ ሰጡ። ዛሬ ለዚች እህት የሰማነው ነገር ነገ ለሌላው እህት ይሆናል፣ ለራሴም ይሆናል ብላችሁ አስቡ ስታዳምጡ ማለት ነው። ብላችሁ ኮሜንት ላይ ብቻ የራሳችሁን ሀሳብ አትጻፉ። ነገ ለእናንተም እኮ ነው እዚህ ጋር ሀቢባ ቤት መጥቶ ሰው የሚያወራው ለእናንተም ጭምር ነው ትምህርት የምትወስዱት። እኔ በገባው ቁጥር አንድ ልጅ ስለራሱ ህይወት ስታወራ እኔ ስለራሴ ነገ አስበዋለሁ። ለሌላው እህቴ ደግሞ እንዲጋራ እንዲሰማትና እንድትቆጠብበት ሼር አድርጓለሁ እንጂ ዝም ብሎ እዛ ላይቭ ላይ መቀመጥ ኮሜንት ማንበብ ኮሜንት ማጻፍ ምንም ትርጉም የለውም። እና ልብ በሉ፣ አስተውሉ፣ ተማሩ።
ቤተሰብ እስኪ አስቡ። በእንደዛ አይነት ነገር ሲወራ ሲነገር ሲሰማ ስለ ልጁ እንደዛ አይነት ነገር ሲያይ የሞት እኮ ነው። ቤተሰብ ቆጥቆ ነው የሚያስታምነች። ማንኛውም ቤተሰብ ቢሆን ልጁን ያለ ስርዓት እንዲያድግ አድርጎ የሚያሳድግ ቤተሰብ የለም። ግን ይህንን ነገር ድርጊት ሲሰማ ነገ ቤተሰብ ጎረቤት አዝማዱ ያፍራል፣ ያሳፍራል በጣም እና ከእንደዛ አይነት ነገር ሴቶች ተቆጠቡ ነው የምለው። አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉት።